ሙዚቃ የዘመን ስራ ነው ዘመኑን ይመስላል በድምጾቹ ዘመንን ያሳያል በግጥም ሐሳቦቹ ጊዜ ወለደውን ሐሳቦት ይናገራል የ1960ዎቹ የኢትዮጵያ ሙዚቃ የምንለየው በቅንብር መንገዳቸው ወይም ኦርኬስትሬሽን የ1990ዎቹንም እንዲሁ ከ60ዎቹ ከወሰዷቸው በጎ ሴቶች ጋር የራሳቸውን ደምረው ወይም የተዋቸው ያልወሰዷቸው ታሳቢ ተደርገው የበርካታ መሳሪያዎችን ድምጽ ማስደመጥ የሚያስችል ሙሉ ባንድ ወይም ናቹራል ባንድ የቅንብር ዜን በመከተላቸው ነው ነሮሃ ነዋሊያ ባንዶችን መጥቀስ ይቻላል የ1990ዎቹ ደግሞ ዘመን የወለደውን የራሱን አስተሳሰብ ይዞ ብቅ ብሏል በሚዲ ቴክኖሎጂ በመታገዝ ባንድ ሰው በጠባብ ስቱዲዮ ውስጥ የሚሰሩ የቅንብር መንገዶችን ይከተላል እነ ሙልጌታ ባተ እነ ኤልያስ መልካ የመጡበት ዘመን አሁን ደግሞ የኤሌክትሮኒክስ ሙዚቃ ዘመን ይመስላል እያንዳንዱ ዘመን የየራሱን በጎም አፍራሽም ተጽዕኖች ኖሮ ያልፋል ከ1990ዎቹ በኋላ የመጣው ወይም የኢንዲቪጁዋል ሲክ በኮምፒውተር ፕሮግራሞች አጋዥነት የሚሰራው ሙዚቃ የድምጻውያን ችሎታ ስለመግደሉ አብዝቶ ይነገርለታል በጥቂቱ የሚሞክሩ ድምጻውያንን ብርቱ ችሎታ ከታደሉት እኩል አሰልፏል ተብሎ ይታመናል ጃዝ የማይችል ሙዚቀኛ አብስትራክት የደካማ ሰዓሊ መሸሸጊያ ናቸው ብለው እስከማመንና በአደባባይ እስከመናገር የደረሱ ነበሩ ወይም ጂጂ በሙዚቃ ስራዋ የተከሰተችው በ1980ዎቹ መጨረሻና በ1990ዎቹ መጀመሪያ አካባቢ ነው ጊዜው የሽግግር ነበር የሙሉ ባንድ ቅንብሮች ወደ ሚዲ ቴክኖሎጂ በመቀየር ላይ ባሉበት ጊዜ ለዚህም ሳይሆን አይቀርም ፀሐይ የተሰኘውና አዲስ አበባ ላይ ያስቀረጸችው የመጀመሪያ አልበሟ ብዙ ተደማጭነት ያላገኘው ፀሐይ ውጪ ውጪ ፀሐይ ውጪ ውጪ ደማቅ ብርሃንሽን ለምድሪቷ ስጪ ሰኞ አልበሟን ባስቀረጸችበት ወቅት ህዝቡ የስክስታ ዘፈን እንጂ አንቺ እንደምትዘፍኙ ያለ ዘፈን አይፈልግም አይቀበልሽም ብለውኝ ብዙ ተከራክናል ትላለች የውስጧ ግፊት የህሊናዋን ጉርጉሮ የልቧ ፍላጎት ከነጋዴዎች ሐሳብ ጋር ቢጣረስባት ንግግራቸው አቅሟን ለመሸርሸር ሲዳደው መላዘየደች በአዲስ አበባ የሚገኙ ግዙፍ የጥበብ ሰዎችን ጠርታ ጠባባ ስቱዲዮ እየወሰደች ስራዋን አስደመጠች አስገመገመች እዚህ ላይ ልጅቷ ምን ያክል ተራማጅ እንደነበረች ልብ ብሏል እጅጋየው ከ20 ዓመት በፊት የከወነችው ተግባር ዛሬም ድረስ የሚዘወተር አይደለም ሙከራዋን ካስደመጠቻቸው ልዩ ልዩ ባለሙያዎች ሐሳብ ወስዳ አስተያየት ተቀብላ ተግሳጽ ሰምታ በይበልጥ ከራሷ ተማክራ የሰራችው ሙዚቃ በኤሌክትራ ሙዚቃ ቤት በኩል አደረሰን አልበሙ ታትሞ ከመውጣቱ በፊት ጂጂ ከሀገር ወጣች ሰማዩ ጠቆረ በደመና ወረጄኒ ፀሐይ እንደመና ዓለምን በብርሃንሽ ሙላት ጋርጃት ውጪና ታይባት ደማቁነሽ ተወጫለሽ የኔ ፀሐይ ያለች አዜመች ነው ሰማዩ ጠቆረ በደመና ወረጄኒ ፀሐይ እንደመና ዓለምን በብርሃንሽ ሙላት ጋርጃት ውጪና baby ከቦች ሰማሩ በየጫካው ልጆች ይቦርቁ በየሜዳው አዋፍ በሌሊት ይጠሩሻል ፀሐይ ውጪ 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 ይሉሻል የኑሮ ጣውረዷን ያጭር እድሜዋን ረጅም ታሪክ ባንክሮ ከተመለከትን ይዘፈን የሚያወሳው ሁላችንም ስለምናውቃት ፀሐይ አይደለም የማንም ይንታ ሳያስፈልጋት በራሷ የተፈጥሮ ዑደት ገብታ ስለምትወጣው ፀሐይ አይደለም ነይልኝ ብትባልም ሂጂ ቢሏትም በዑደት ላይ ለውጥ ስለማታሳየው ፀሐይም አይደለም ለኪነ ጥበብ ከፍቅር ትውልድ ስፍራዋ ቻግኒ እስከ አዲስ አበባ የተጓዘችበት የወላጅ አባቷን ፍቅር ሳይቀር የለወጠችባት በስደት እንግልት ያየችባት ብዙ የሆነችላትን ጥበብ ተገቢ ስፍራዋን ስላልሰጠቻት የተዘፈነ ቅኔ ነው በፍቅሯ ጠራኝ አለኝ የምትለውን ጊዜ ሁሉ በልታ በሴንት ሜሪ ትምህርት ቤት በቀሪ ብዛት ያስባረቻትን በማታው ትምህርት ክፍለ ጊዜ የጀመረችውን ትምህርት አስጥላ ከቤተሰቧ ጠፍታ ኬንያ የከተመችላት ጥበብ ብርሃኗን ስለሸሸገችባት የተሰነዘረ
ጥሪ ነው ስንት ያየውብሽ ሙዚቃ ህይወቴ እንዲል ቴዎድሮስ ስንት ያየችባት ጥበብ ያቆናጠጠቻት እርካብ ከላቧና ከከፈለቻቸው ነገሮች ጋር ሲነጻጸር ያልተመጣጠነ ሲሆን ደማቆነሽ ተወጫለሽ የኔ ፀሐይ እናፍቃለሁ ያንቺን ላይ ስትላዜመች ፀሐይ የኔ በማለት የምትገልጽ የግል ንብረቷ አለመሆኗን የሁሉም መሆኗ ጂጂን አልጠፋትም ለሁሉም ስትል የምትወጣ መሆኑ ከገጣሚዋ የተሰወረ እውነት አይደለም ይልቁንም የኔ የምትለው ቃል የገጣሚዋን ውስጣዊ ሐሳብ ቁልጭ አድርጋ ታሳያለች ለእንስሳቱም ለአራዊቱም ለእጽዋቱም በኩል ጊዜ ስለማትወጣ ፀሐይ የተሞዘቀ እንዳለ ታሳብቃለች በጥረት በእድል በሁኔታዎች ምክንያት ልክ እንደ ተፈጥሮ ፀሐይ በተመሳሳይ ፈረቃ ስለማትወጣው የስኬት ፀሐይ እንደሚወራ ታረጋግጣለች ፀሐይ የተሰኘው ዘፈኗ የህይወት ግልባጯ ነው የሚኞት ተንፋሿ ነው በሙዚቃ ብርሃን የዓለም ብርሃን ጨለማን የመግለጥ በዘፈኗ ሙቀት ደግሞ የዓለምን ቆፈን የማሳደድ ኃያል የወጣትነት እምቅ ፍላጎት የወለደው እንጉርጉሮ ነው ፀሐይ ለአጠቃላይ የአልበሙ ርዕስ ወይም ራስ እንዲሆን የመረጠችው ለዚህ ሳይሆን አይቀርም ደመናዊ ገለጥ ድመቂ ብሪ ተንበግቦጊ አንጸባርቂ የአገሬ ፀሐይ አይኖችን በተስፋ አንቂ متعلق سملك هاي عبت يا ابو بتشتمك دمنا ويقدمك بريتك وبقي انت باركي يا قريتك የሀገሬ ፀሐይ ስትል ስለምታውቀው ዓለም እያወራች እንደሆነ እንገነዘባለን ዋርካ አቅሟ በወገኖቿ ሚዛን የሰንበሌጥ ደረጃን መያዙ አስቆጭቷታል ተስፋውን አደብዟታል የሀገሬ ፀሐይ አንቃቂ ተስፋሽ ወዴት አለ አለች በዚህማ ያልተረዳናት አርቲስት የናፈቀቻት ፀሐይ ፍለጋ የሚረዷትን ሙዚቀኞች ለማሰስ ሩቅ ተጓዘች ፀሐይዋን ወደሷ መሳብ ስላልቻለች አድማሱን አቋርጣ ወደ ፀሐይ ቀለበች እንደገባች እስካሁን እንግልት የተቆጠረላት ይመስል ተከታታይ የስኬት ዜናዎቿ በዓለም ዜና ማሰራጫዎች ናኙ ልጅነቷን በተመለከተ ተወልጄ ያደግኩት ቻግኒ ነው ብላለች የኪነ ጥበብ ፍቅር በአጠቃላይ ቤተሰቡ ነው ማለት ያስደፍራል ከ10 ወንድምና እህቶቿ መካከል ራሄልና ሶፊያ የተባሉት እህቶቿ ዘማሪያን ናቸው ትግስት ነፍስ ይማርና ቦሌቱ ሃርለም የተባለ አልበም ላይ በድምጻዊነት ተሳትፋለች ወላጅናቷ ወይዘሮ ተናኝ ስዩም ቢሆን የፍቅር ድንገልና የሚል የረጅም ልቦለድ መጽሐፍ አሳትሟል እጅጋየሁ ከድምጻዊነቷም ዜማና ግጥም ደራሲነቷ ውጪ ተዋናይት ነው ሰዓሊ ናት ከኬንያ ወደ ሀገሯ ተመልሳ የኑሮ መልህቋን ከአሜሪካ ላይ ከመጣሏ በፊት አዲስ አበባ ነበረች በእነዚህ ጥቂት ዓመታት ፀሐይ ከተሰኘ ስራ በተጨማሪ ከአርቲስት ፋንታውን ሸዋን ቆጭው ጋር በመሆን በክራርና በማሲንቆ ብቻ የታጀበ አልበም በጋራ አስቀርጻለች በሙዚቃ ቤት ደረጃ ለህዝብ ስለመውጣቱ ግን ይጠራጠራሉ ስስታም ነሃሉ ታሰኛል ቅር ስስታም ነሃሉ ታሰኛል ቅር በተትረፈረፈ በሞላ ፍቅር በተትረፈረፈ በሞላ ፍቅር አረ እንዴት ነው ፍቅሬ እንዴት ነው ሸጊ እንዴት ነው ወዲ እንዴት ነው እንዴት ነህ እንዴት ነህ እንዴት ነህ እንዴት ነህ እንዴት ነህ እንዴት ነህ የጊዜያችን ሰዎች ወይም በ1987 ዓመተ ምህረት አካባቢ ከ70 በላይ ተዋናያን የተሳተፉበትና የሞት ፍቅር የተሰኙ ፊልሞች ላይ ተውናለች ዮኒ ብሬ ፊልም ማምረቻ ማዕከል ወይም በዮናስ ብርሃነ መዋና በብርሃኑ ሽብሩ በሚመራ ድርጅት ከተሰሩት ፊልሞች ውስጥ የጊዜያችን ሰዎች ለህዝብ እይታም አልበቃም አስቴር በዳኔ የወይንሸት ሽፈራው እጅጋየሁ ሽባባውን ጨምሮ በርካታ ወጣት ተዋናያን ተሳትፈውበታል የሞት ፍቅር በ1988 ዓመተ ምህረት ከሂልተን ሆቴል አዲስ አበባ ሲመረቅ ጂጂ ምርጥ ተዋናይት የሚለውን ዘርፍ አሸነፈች በዓለም አቀፍ ደረጃ አውቅናና ታዋቂነትን አድናቆትን ያተረፉ ኢትዮጵያውያን ሁሉም ማለት በሚቻል ሁኔታ በቅድሚያ የወገናቸውን ጭብጨባና አድናቆት አግኝተዋል በሀገር ቤተሰቦች ምርቃት ታጅበው ነው ዓለም አቀፉን ጎራ ተቀላቀሉ ለዚህም አስቴር አወቀን ካቡ በሚሰኝ አልበሟ ባገኘችው ስኬት ሙድ አህመድንና ሌሎችን መጥቀስ ይቻላል የእጅጋየሁ ግን ተገላቢጦሽን ነው ተደናቂነቷ የጀመረው ከባህር ማዶ ነው
በወቅቱ በሲኤንኤን ቴሌቪዥን ኒው ታለንትድ ኢትዮጵያን ሲንገር ጂጂ ብሎ ሰፋለ ዘገባ ሰርቶላታል። ጂጂ እስካሁን 7 አልበሞች ሰርታለች። ፀሐይ በ1997 ዋን ኢትዮጵያን በ1998 ጂጂ ጉራማይሌ በ2001 ኢሉሚኔትድ ኦዲዮ ላስዌል ሪሚክስ ኦፍ ዘ 2001 አልበም በ2003 አቢሲኒያ ኢንፋናይት ዛውን ሩትስ በ2003 ሰምና ወርቅ በ2006 ምስጋና ኢትዮጵያ በ2010 ሁሉም ዓመተ ምህረቶች ልብ እንድትሉ በአውሮፓውያን ዘመን አቆጣጠር ናቸው። ከፋንታውን ሻዋን ቆጨው ጋር በጋራ ያስቀረጹትን አልበም ስንጨምር 8 ይደርሳል ማለት ነው። ይህ ቁጥር ፀሐይ ከወጣበት ከ1990 ዓመተ ምህረት ጀምሮ ቢሰላ በ2.5 ዓመታት ልዩነት አንድ አልበም ሰርታለት ማለት ነው። ከአልበሞቹ መካከል ከኢትዮጵያ ውስጥ በይፋ የተከፋፈሉት ጂጂ ጉራማይሌ፣ ጂጂ ሪሚክስ እና ሰምና ወርቅ የተሰኙት አልበሞች ናቸው። ዋን ኢትዮጵያ ውስጥ ባይከፋፈልም በጎረቤት ሀገራት በኩል ገብቶ በስፋት የተደመጠ አልበሙ ነው። የኪነ ጥበብ ባለሙያዎች ስራ ውስጥ አስተሳሰባቸው ይንጸባረቃል። በነባራዊ ዓለም የሚያንገበግባቸው የሚከነከናቸውና የሚቆጫቸው ወይም በተቃራኒው የሚያስደስታቸው የሚያጓጓቸው ቢሆን ብለው የሚመኙት አንዳች ተመሳስለው በሚሰሩት ውስጥም ይኖራል። ጂጂ የግጥሞቿን የሐሳብ ጥልቀት፣ የምናቧን ምጥቀት፣ የቋንቋዎቿን ውበት አድንቀንና ተደንቀን ስናበቃም ስንኞቹ የሚጋልቡበት የሐሳብ ፈረስ ላይ ተፈናጠልን ለመገንዘብ ስንሞክር የሀገርና የሀገር ሰው ፍቅር፣ የህዝቦች አንድነትና መከባበር፣ ማንነትን መውደድና ማክበር ሆኖ እናገኘዋለን። የጂጂ የፍቅር ግጥሞች ሌላው ባህሪ ተሸናፊነታቸው ነው። ሁሉም ለፍቅር ይንበረከካሉ፣ ሁሉም ለውበት ይሸነፋሉ። ነገር ግን አያለቅሱም። ጣልከኝ፣ ከዳኝ፣ በደልከኝ አይሉ። የበዛ አካላዊ ገለጻም አይስተዋልባቸውም። ሐሳባቸው ዓለም አቀፋዊ ነው። ፍቅር፣ ረገብ፣ ጥጋብ፣ ንዴት በሁሉም የዓለም ክፍል ላይ አሉ። የሰው ልጅ ባለበት ሁሉ ይገኛሉ። የተነሳው ሐሳብ ኢትዮጵያዊ ነው እንድንል የሚያስገድደን ግን የሄደበት መንገድ የተገለጸበት ሁኔታ ነው። የጂጂን የፍቅር ዘፈኖች የሚለያቸው ለሀገር ሰው የተሰጡ መሆናቸው ነው። አንዳች ሰበብ ፈልጋ ተፈቃሪውን አበሻ ታደርገዋለች። ኢትዮጵያዊ ቀለም ትቀበዋለች። ለምን ትቀራለህ ልቤ አንተን ተርቦ አይኔ እየናፈቀ የፈረሱን ዱካ አየሁት ኮቴውን ሰማሁት ለካስ ጋልቦ ሄዷል እንደፈራሁት። ከላይ ለመጥቀስ እንደሞከርነው የተሸናፊ ድምጽ ነው። ናልኝ ጥለኛ አትሂድ የሚል የአፍቃሪ ጥሪ። ጓዜን ጠቅልሉኝ እሄዳለሁ ፍለጋ አይሰኘው ዘፈን ደግሞ ከበረው ምቱት በገና የሚደርደር ምንም አይለየኝም ከሀገሬ ልጅ ፍቅር ይባልለታል። ወደ ሌላ ዜማና ሳላዩ አላድርም አይነጋም ለሊቱ ጀንበሯን ቀድሜ ደርሳለሁ ቤቱ። በካን ሽብሻበው በሊቅ በዲያቆኑ ዜማ ቢወደስ ቢመለክ በታላቅ ጉባኤ ቢሰማ ሺ ቃላት የሚያንሰው የወንድ ቆንጆች አውራ የታተምከው ፈሳሽ በልቤ የገነት አዝመራ። ከንጋት በፊት ልታዩ የምትጓጓለት ጉብል ልቧ ከሱ ጋር ይኖር የገሰገሰላት ተፈቃሪ ግርማው እንዳንበሳ ውበቱ እንደ ፀሐይ የሆነለት ሰው ከወዲት ነው። ፀሐይ ብልጭ አለች ጠራ ፈካ ገመገሙ ክፈት አይንህን ልይ ውዴ የሀገር ልጅ ድማሙ። ሆን ብለም ይሁን ሳይታወቅ የሀገር ብቻ ሳይሆን የሀገር ሰው የትውፊትና ባህሉ ፍቅር ውስጥ በብርቱ መውደቋን በስራዎቿ ውስጥ ደጋግማ ያሳይታለች። ብርቱ የሀገር ፍቅር እንዳላቸው የሚነገርላቸው በስራዎቻቸው በተደጋጋሚ የሀገር ፍቅርን የዘመሩ ከባድ ውለታ ለሀገርና ለወገን የዋሉ ጥቂት የማይባሉ አበሾች የውጭ ዜጋ አግብተዋል። አፈወርቅ ገብረ ኢየሱስ፣ አክሊሉ ሀብተወልድ፣ ኃይሌ ገሪማ፣ ፕሮፌሰር ተወልደ ገብረ እግዚአብሔር የነዚህ ሁሉ የተደራጋሮች ኢትዮጵያውያን አይደሉም። ጂጋየው እንዲህ አብዝታ የዘፈነችለትን ሀበሻ ግን አላገባችም። ይሻለው ነበር መውደድ ከተራራ ጥሎ ከማሄደው ከማይሸሸው ጋራ። ተራራው ሰው ሆኖ ከንፈሬን ባይስመው ተራራው ሰው ሆኖ እጄን ባይዳሰው አይኑን ባላይ ፀሐይ ሞቃለው ወጥቼ ከላይ። ልጁ መንገደኛ የሰው ሀገር ሰው ምን ሊፈይድልኝ አይኑን ባየው ብላ አንድ ጊዜ ያዘመችለትን ሌላ ዜጋ አገባች እንጂ። ባለቤት
ቢላስዌል አንድ ልጅም አላቸው ይባልና የትውፊት ፍቅሯን እንመልከት ዘፈን ስጽፍ የማውቀው ነገር ነው ምጽፈው ሌላውን ማኬት አባቴ ላምጣው ህልም ሳይ እንኳን እሱን ነው ማየው ምትለው ጂጂ ያደገችበትን የኖረችበትንና ጠንቃ የምታውቀው ኢትዮጵያዊነት ትውፊትን በዘፈን ግጥሞቿ ጣል አድርጋ ታቀርባቸዋለች እንግጫ ጎንጉኜ ባደይ በሶሪት እንቁጣጣሽ ብዬ ቤቱ ላኩለት እሰይ መስቀል ጠባ ቅዱስ ዮሐንስ በወድ ኖራለው ብጠላ መሰስ የኔ ነው በሚለው ዘፈኗ ደግሞ በዚች በማተቤ እምልልሃለው ፍቅርን ካልሰጠኸኝ እሞትብሃለሁ ትላለች ሌላ ምሳሌ ሸጌ ኩታህን ልበስና በቀዩ ጃኖ ተውበህና አውዳመት ይሁን ከተማው ነጭ በነጩን ልበሰው የጂጂ ያገጣጠም ዘይዋ ተናጋሪ ስዕል ወይም ፊሊፕ ሰንደይ በሚለው አይነት ግጥሞቿ እንደ ተንቀሳቃሽ ምስል ቃላቶቿ የተሸከሙት ድርጊት ቁልጭ ብለው እንዲታዩ የማድረግ ብቃታቸው ኃያል ነው የተመረጡ ቃላትን በተመረጠ ቦታቸው ብቻ ተጠቀማለች እንጂ አትደረትም እስከመቼ ያዘልቀናል ይዘፈን በስፋት የመደመጥ እድል ከገጠመቻቸው ስራዎቿ መካከል የሚመደብ ነው ለፈረስ ያስተማርኩ እኔ ነኝ እሱ ድርቆሽ ሲያጣ እኔ ሲቸግረኝ በሚል ማህበረሰብ ውስጥ እንደ ጓዳ ችግራትን ያሳሰባትን ነገር ትገልጽ ስትነሳ እስከመቼ ነው ብላ በመጠየቅ ነው ምኑ ተነካና ብላ ራሷን በማጨገር እስከመቼ ያዛልቀናል ገና ብዙ መንገድ ብዙ ይቀርናል ጠን ይበል እግር ተራውን ምን ያኳትናል አመድ ለአመድ እስከመቼ ገኘው የግጥሙ እውቂያ ክፍል ላይ ነው ዋናውን ርዕሰ ጉዳይ ለመጨበጥ የምንደረድርበት ባደመጥናቸው አራት መስመር ስንኞች አይሆኑ የሆነን ተግባር የምትገስጽ በክፋቱ የምትማረር ገራገር እናት ወይም ብስል ሊከስትልል ይችላል አያዛልቅም የተባለች ችግር ግን ምን ትሆን ልቤ በፍርሃት እጅግ ተበክቷል በረሃብ በጥማት ሰውነቴ ዝሏል እግሬ ያልንቀሳቀስ እጅ ያልሰራ ብሏል ጆሮዬም አልሰማማ አይኔም አላይ ብሏል ልቤ በፍርሃት እጅግ ተበክሏል በረሃብ በጥማት ሰውነቴ ዝሏል እግሬ ያልንቀሳቀስ እጅ ያልሰራ ብሏል ጆሮዬም አልሰማ አይኔም አላይ ብሏል የራበኝ እንጀራው ወይኑ መስሏቸው የጠማኝ ወተቱ ወይጠጁ መስሏቸው ችግሬ ጭንቀቴ ምንጩ ያልገባቸው ያቺ ሰው ተራበኝ ሲሉኝ ሰማዋቸው የራበኝ ፍቅር ነው የራበኝ ፍቅር የራበኝ ፍቅር ነው የራበኝ የራበኝ ፍቅር የራበኝ ፍቅር ነው የራበኝ ቀደም ሲል ባነሳናቸው ስንኞች እግር እስኪፈጠን በል በሚል ተግሳጽ ለምን እንደተሰናዳ አሁን እንረዳለን በረሃብ በጥማት ሰውነቱ የዛለበት ሰው የሰውነት አካላቱ የስሜት ዋሳቱ አለመተዛዛቸው ብርቅ አይደለም ተለምዷይ ነው ግምታችን የሚያፈርሰው ቀጣዩ ስንኝ የራበኝ እንጀራው ወይኑ መስሏቸው የጠማኝ ወተቱ ወይ ጠጁ መስሏቸው ችግሬ ጭንቀቴ ምንጩ ያልገባቸው ያቺ ሰው ተራበች ሲሉ ሰማዋቸው ጥያቄው የመጥገብና የመርካትም አይደለም እንድንል የሚያስገድዱ ስንኞች ናቸው ከላይ እንዳነሳነው ረሃብ ዓለም አቀፋዊ ርዕሰ ጉዳይ ነው ለዚህ ቦታ ለዚህ አካባቢ ሳይባል ሊገለጽ ይችላል የራበኝ እንጀራው ከሚለው በፊት ያሉ ስንኞች በሙሉ የወላቸው የትኛውም የዓለም ጥግ ያለፍቶ የኔ ሊላቸው ይችላል በዚህ ግጥም ውስጥ እንጀራና ጠጅ ቦታና መልካች ሆነው ይመጣሉ በእንጀራ ፋንታ ዳቦ በአብዛኛው የዓለም ክፍል ስለሚገኝ በጠጅ ፋንታ ውሃ ቢባል ኖሮ ግምታችን ባከሸፈብን ነበር እንጀራና ጠጅ ጮክ ብለው እየተወራ ያለው ስለ ኢትዮጵያዊ ነው ይሉናል እኔን የራበኝ ፍቅር ነው እኔን የራበኝ ፍቅር እኔን የራበኝ ፍቅር ነው እኔን የራበኝ እኔን የራበኝ ፍቅር እኔን የራበኝ ፍቅር ነው እኔን የራበኝ እኔን የራበኝ ፍቅር እኔን
ይህን የበራበኝ ፍቅር ነው ብሎ የመጀመሪያው ዜማ ምዕራፍ ይደመድማል። የአካል ክፍሎችና የስሜት ህዋሳትን ከስራ ውጭ የሚያደርግ እንደምን ያለ ፍቅር ረሃብ ነው። ቀጣዩ ስንኝ ግን መልሱን በመስጠት ፈንታ ሌላ ጥያቄን ይፈጥራል። አበባው ሲረግፍ ስሩ ሲበጣጥስ ዝም ብላቴው ወድቆ ሲበሰብስ አበባው ሲረግፍ እስከመቼ ስሩ ሲበጣጥስ እስከመቼ ዝም ብላቴው እስከመቼ ወድቆ ሲበሰብስ ቀደም ብለን ባነሳናቸው ስንኞች እግር እስኪፈጠን በል የሚል ተግሳጽ ለምን እንደተስተናዳ አሁን እንረዳለን። በረሃብ በጥማት ሰውነቱ የዛለበት ሰው የሰውነት አካላቱ የስሜት ህዋሳቱ አለመታዘዝ ብርቅ አይደለም። የምን አበባ ከየት የመጣ ስር? አበባው የምን ምሳሌ ነው? መሬትን ቆንጦ ይዞ የነበረው ስር ዘር መብቂያው ምድር ላይ ወድቆ ለምን በሰበሰ? እነሆ መላሽ። ጎጃም ያረሰውን ለጎንደር ካልሸጠ፣ ጎንደር ያረሰውን ለጎጃም ካልሸጠ፣ የሸዋ አባት ልጁን ለትግሬ ካልሰጠ፣ የሐረር ነጋዴ ወለጋ ካልሸጠ፣ ፍቅር ወዴት 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 ዘመም ዘመም ሀገርም አለችኝ ወገን የኔ ህመም ስሩ እንዳይበጠስ መቋጠሪያው ደሙ አረንጓዴ ቢጫ ቀይ ነው ቀለም። ጎጃም ያረሰውን ለጎንደር ካልሸጠ፣ ጎንደር ያረሰውን ለጎጃም ካልሸጠ፣ የሸዋ አባት ልጁን ለትግሬ ካልሰጠ፣ የሐረር ነጋዴ ወለጋ ካልሸጠ፣ ፍቅር ወዴት 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 ዘመም ዘመም ሀገርም አለችኝ ወገን የኔ ህመም ስሩ እንዳይበጠስ መቋጠሪያው ደሙ አረንጓዴ ቢጫ ቀይ ነው ቀለሙ። ይህን የራበኝ ፍቅር ነው ይህን የራበኝ ፍቅር ይህን የራበኝ የእህል እጦት ብቻ ሳይሆን የፍቅር ረሃብም እንቅስቃሴን ይገታል። አካል እንዳይታዘዝ የማድረግ ብርቱ አቅም አለው። የግጥሙ መድፊያ ስሩ እንዳይበጠስ መቋጠሪያው ክሩ አረንጓዴ ቢጫው ቀይ ነው ከለሩ። አበባው በልዩነታችን ውስጥ ያለው ውበት ነው። በአንድነታችን ውስጥ ያለው ፍቅር ነው። ያስተሳሰረን ገመድ አንድነት አረንጓዴ ቢጫ ቀይ ሰንደቃችን ነው። ሶስት አይነት ስር አንዲትን አበባ ለማኖር በአንድ ግንድ ላይ ተሳስሮ የሚኖር ሶስት አይነት ስር ሶስት አይነት ደም በተሳሰረ የዘር ግንድ በቅሎ በህብረ ብሔራዊነትን ያዘለ ደም ከአንድ ጎሳ ተቀዳ ማለትን የማያስችል የሁሉም የሆነ ከሁሉም የሆነ ደም አበባ ለቆመችለት ምድር ስሯን ቆንጥጣ ለቆመችባት መሬት የተከፈለ ደም። ለዚህም ነው ባለቅኔዋ ስሩ እንዳይበጠስ መቋጠሪያ ደሙ ማለቷ። ይህንን ሁሉ ከባድ መልእክት በቀላልና ግልጽ በሆነ ቋንቋም ያስተላለፈው ውብ የልብ ድምር መዝሙር አንድ ናት የተሰኘው ዘፈኗን ደግሞ ቀጥለን እንመልከት። የማንነቴ መለኪያ ኩራቴ መመኪያ ክብሬ የ3000 ዓመት መቤት አንድ ናት ኢትዮጵያ ሀገሬ በማለት ታዜምና ያለፉትን 3000 ዘመናት ስንቃኝ መንገዶች ሁሉ ቀና ለመሆናቸውን በማስተዋል ይመስላል እነዚህ ስንኞች ብታስከትለው። የማንነቴ መለኪያ ኩራቴ መመኪያ የክብሬ የ3000 ዓመት መቤት አንድ ናት ኢትዮጵያ ሀገሬ ሙሽራ ሀገሬ እስኪ ልጠይቅሽ ያገቦሻል ይፈቱሻል ያጩሻል አሁንም ድንግልሽ ከክብርሽ በታች ወደቁ ነገስታት በፍቅርሽ ተነድፈው ደናግላን ምንኑልሽ ዓለምን ደስታቸው ብለው እማማ እናቱ እማማ አንቺ እናት ጣሽ ዘር በሽታ መድኃኒት አለው የማታ ማታ ሀገር በወገን እንዴት ይረታ ፍቅር በነገር እንዴት ይፈታ ዘር ሳይለያየን በሃይማኖት ከጥንት በፍቅር የኖርንባት እናት ኢትዮጵያ ውዲቷ በጎጆ ያልቅም ሙሽርነቷ። በጎጥና በቀበሌ መከፋፈል አባዜው ዘመን አመጣሽ በሽታ ነው። ታክሞ ሊፈወስ የሚችል ህመም ነው ትለናለች ሀገር በውበት ወጥመድ ተይዛ የዘመን ስቃይ ጭንቅ እንደዋዛ። ዘመን አመጣሽ የዘር በሽታ መድኃኒት አለው የማታ ማታ ሀገር በወገን እንዴት ይረታ ፍቅር በነገር እንዴት ይፈታ ዘር ሳይለያየን ወይ ሃይማኖት ከጥንት በፍቅር የኖርንባት እናት ኢትዮጵያ ውዲቷ በጎጆ ያልቅም ሙሽርነቷ። እማማ እናት ኢትዮጵያ እማማ አንቺ እናት አለ እማማ እናት ኢትዮጵያ እማማ አንቺ እናት አለ።
ቀጥላ በመደረደራቸው ስንኞች የራሷን ኢትዮጵያ ገንብታ ዘመናችንን ጥለን ወደ ኋላ እንድንጓዝ ታስገድደናለች። ወደ አጼ ቴዎድሮስ ወደ ተረሳው ህልማቸው ኃይለኛ አርበኛ ላይ ልውጣ መግደላ ልበል ዋይ ዋይ ምን ነው ቢነሳ መይዘው ካሳ አልወድም ጎበዝ ጀግና ሲረሳ አንድም ብዙ ያበረከተ ጀግና ሲዘነጋ አልወድም ማለት ነው። አንድም መሪ ሐሳብ ያለው ጀግና ሐሳቡ ሲተው ተከታይ ሳይኖረው ሲረሳ አልወድም በሚል ልንፈታው እንድንችል ክፍት አድርጋ ጽፈዋለች። ማማ እናት ኢትዮጵያ ማማ አንቺ እናት ዓለም እያለች ስታዋያት የቆየች የሀገሯን ባጤ ቴዎድሮስ ቃል ዘፈኑን ትደመድማለች። ቃል የእምነት ዳንጂ የእናት ያባት አይደለም የአንድ አባት ልጆች ነን እህትና ወንድም። በጂጂ ዘፈኖች ውስጥ ሰው መሆን በውልደት የሚገኝ አይደለም። እነሆ ማስረጃ ባለቅኔ ከሚለው ዘፈን ውበት ባለችበት ውበት ትኖራለች ብርሃን ባለችበት ብርሃን ትኖራለች ደግነት ባለበት ደግነት ይኖራል ኑር ብለው ያኑሩት ካኑሩት ይገኛል ሰው ካለማወቁ ሰውነት ይማራል ውብ ነገር ሁሌም ውብ ነው ብርሃን ደግነት ጥሩ እንምንላቸው ውብ እሳቤዎች ሁሉ ከማወቅ መንጻት ይገኛሉ ማወቅ ደግሞ ሰው ያደርጋል መወለድ ሳይሆን የሚል ተፈላሳፊ መልእክት አለው ሰሞን ከዋቂ ይወለዳል ጂጂ በዘፈኖቿ ጥልቅ ግጥሞች አድዋን ተቃኝታለች በዚህ ያድዋ ዘፈኗ የኢትዮጵያዊነት አልሸነፍ ባይነት ወኒና ጀግንነትን በቅኔ ዳሳለች ያድዋን ዘላለማዊነት ተቀኘች አድዋ ትላንት ነው አድዋ ዛሬ ነው አድዋም ነገ ነው የተሰኘ የህይወት የተሰጠችኝ ህይወት ዛሬ በነጻነት ሰው ተከፍሎበታል ከደምና አጥንት የተሰጠኝ ህይወት ዛሬ በነጻነት ሰው ተከፍሎበታል ከደምና አጥንት ስንት ወገን ወደቀ በነጻነት ምድር ትናገር አድዋ ትናገር ትመስክር ትናገር አድዋ ትናገር አገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ ላለንበት ሀገራችን አንድነት የኛነታችን መኖር የተከፈለው መስዋዕትነት ተነትናለች ከኢትዮጵያም አልፎ ለአፍሪካውያንና ለመላው ጥቁር ህዝብ ያጉናጽፈው ድል ዘምራለታለች ተአምረኛዋ ጂጂ አፍሪካ እምዬ ኢትዮጵያ ተናገሪ የድል ታሪክሽና ጂጂ ወይም እጅጋየሁ ሽባባው አንዳንዶቹን ትንቢት ተናጋሪ ነች የሚሉላትን ትንግርት የሆነውን ዘፈኗ ደግሞ ስለ አባይ ያዜመችው ነው ከቅዱሱ መጽሐፍ የተጠቀሰውን አንስታ በእድሜው የባከነውን ከዘመናት በኋላ ሊከስ ስለመዘጋጀቱ በማይጠገበውና ርቱ አንደበቷ ተቀኘች በዚህ ብቻ አላበቃችም አባይ ከተፈላጊነቱ የተነሳ መዘዝ ይዞ እንደሚመጣ ትንቢቷን ተናግራለች ብዙዎች ተነኩ አንቀጠቀጣቸው መሆኑን ሳላውቅ ስጋና ደማቸው የሚበሉት ውሃ የሚጠጡት ውሃ አባይ ለጋሲ ነው ለዚያ ለበረሃ አባይ ወንዙ ብዙ ነው መዘዙ You know
ጂጂ አባይን በሰውኛ ዜማ ወቅሰዋለች። ምን አስቀምጣል በግብጾቹ ከተማ ስትልም ቅሬታዋን ትገልጻለች። አንተ ወራጁሃ ቢቀሩሃ ሰማ ምን አስቀምጣል ደግጦች ከተማ አባይ 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 ወንዛ ወንዞች ነው በአንድ ወቅት የሙዚቃው ወርቃማ ትውልድ ውስጥ የሚመደበው ምርጡ ባለሙያ ፍሬ ሰርጸ ስብሐት ከኤንቢሲ ኢትዮጵያ ጋር በነበረው ቆይታ ጂጂን ሲገልጻት ክስተት ነች ብሏት ነበር። እጅጋየሁ ሽባባው ለኢትዮጵያ ሙዚቃ በአጠቃላይ ልዩ ክስተት ነች ማለት ይቻላል። ልዩ ክስተት ብዙዎች ከመጡበት የሙዚቃ መንገድ በጣም የተነጠለ የህይወት መንገድ ነው የመረጠችው። በዘይቤም የተለየ አመጣጥ ነው ያላት። የኢትዮጵያ ሙዚቀኞችን ሴቶቹን ድምጻውያን በተለይ በሰልፍ ላሰልፋቸው ብትል የብዙነሽ በቀለን የአዘፋፈን ስልት የተከተለ አንድ ዘውግ ታወጣለ እና ሂሩትን ሁሉ ይጨምራል። ከዛ በኋላ ደግሞ የአስቴር አወቀን ዘውግ የተከተለ አንድ አሰላለፍ ታወጣለ። ሁለት ሰልፍ ነው የምታገኘው። ማአት ናቸው ሴት ድምጻውያን አይደለ? ግን ጨከን ብለን ስናሰልፋቸው የድምጽ አቅዳቸው የሚሰለፈው በእነዚህ በሁለት ድምጻውያን አርቲኩሌሽን ላይ የተቸከለ የቮካል ስታይል እንሰማለን። ጂጂ ከነዚህ ሁሉ ያፈነገጠ የተለየ አዲስ መንገድ ይዛኔ የመጣቸው አንደኛ ፍሬ ሰርጸ ስብሐት ጂጂ ታሪክ ነጋሪ እንጂ እንደሌሎቹ ድምጻዊ ብቻ አይደለችም ይላል። የራሷን አዲስ ዘውግ ይዛ ብቅ ያለችና እስካሁንም የሷን መንገድ ለመከተል የሞከሩ እንዳሉ የሚያነሳው ሰርጸ በጥናት የተደገፈ ስራ ይዛ ስትመጣ እንደነበር ይገልጻል። የኢትዮጵያን ፎክ ትራዲሽን ቁጭ ብላይ ማጥናቷ ጉዳይ ይገርመኛል። ሪሰርቿ ነው በጣም የሚያስደንቀኝ። የላሊበላው የአሚና ያባውዴዎቹ ዜማ አይቀርም፣ የአገው ጨዋታዎች አይቀሩም። እንደ ጥቅስ ተከታቸዋለች መሃል ላይ ሙዚቃዎቿ ላይ ሰምተ ከሆነ እንደገና ደግሞ ይሄ ስቶሪ ቴሊንግ የምንለው ታሪክ ትረካ የሚመስል በንግግር መልክ በቨርስ መልክ ራፕ ልንለው አንችልም በቨርስ መልክ መሄድ ከዛ በኋላ ደግሞ ድንገት ዜማውን የሚያስገባ አያታዴ ወዴ ሙዚቃ ላይ ልናያገኘው እንችላለን። እሱ አይነት አጫዋወት አለ። ይሄ እንግዲህ ቢዘነው ከመጣ ነው ፍሬዝ ካላቸው የዜማ አደራረሶች በጣም የተለየ መንገድ ነው። አንድ ሁለተኛ ሙዚቃዊ ፓተርን ለምንለው ተገዥም አይደለም። ትንሽ የራሱ ኢሩቱ መንገድ አለው። ለምሳሌ ጉድፈላ የሚለው አልበሟ ላይ እና በጋስ ያቀናብሩ ትንሽ ከባር ተረፍ የሚሉ ከባር ወጣ የሚሉ አዘፋፈኖች እንሰማለን በድምጽ አካሄድ። እኔ እንደውም ግራ ይገባኝ ነው በጠይቂያቸዋለሁ ሙዚቀኞቹን ራሳቸው እና ለካ የሷን ማጂካል የሆነ የድምጽ ቴክኒክ እዛ የተከረከመ የሙዚቃ ፍሬም ውስጥ ላስገባው ብትል ትልቁን ኢማጂኔሽን ተሰብረዋል። ትልቁን ኤክስፕሬሽን ታጣዋል። ስለዚህ እነሱ ሙዚቃውን ፕሌን አረጉና እሷን እንደፈለገች እንድትንሳፈፍ ለቀቁላት። ያ ቁጭ ብለ ስትሰማው ከሙዚቃ ህግ አንፃር ትንሽ መዛነፎች ልታይ ትችላለ። የሚጥም መዛነፍ ነው። ጥልቅ እይታ እንዳላት የሚናገረው ባለሙያው የሷን ዘፈኖች ለመዳሰስ ረጅም ጊዜ እንደፈጀበትም ይጠቅሳል። በተለይ ደግሞ ኢትዮጵያን ያየንበት ነው ይለናል። ሀኔን ስንወስድ ቢብሊካል አሉዥን ፒውርሊ የመልከጼዴቅን ስቶሪ ነው የምታገኘው እዛ ውስጥ። አንዳንዶች ፍጹም ክርስቶስና የሳለችው ብለውም ዲፋይን ሊያደርጉ ይሞክራሉ። ሊሆን ይችላል ገጸ ክርስቶሳዊ ያሳሳል ዘይቤዎች ገጸ ባህሪህን ክርስቶስ ነው ሳትል ግን እሱን አስመስለ መስራት የድርሰት አንድ ዘይቤ ነው። እሱን መንገድ ተከትለው ሊሆን ይችላል ግን አሉዥን መሆኑ በደንብ ያስታውቃል። ሶስተኛው መንገድ ከነዚህ የአሉዥን ቴክኒኮች ተነስታ ጂጂ የእውነት እንግለጻት ከተባለ ናሽናሊዝምን ሪዲፋይን ያደረገች ትልቅ ድምጻዊት ነች ብለን እናስባለን። እኔ የማንነት የመለኪያ ሚዛኔ መመኪያዬ ክብሬ የ3000 ዓመት መቤት አንድናት ኢትዮጵያ ሀገር የሚለው ትልቅ ፖለቲካል ዲስኮርስን የመጋጠም ነው። ቀስ ባለ ስስ በሆነ ቶን ብዙ ቁጣ እንትን ሳትል ሰዎች ሳትዘልፍ አብዮት ሳትል ኢህአፓ ሳትል
የሆነ ማኒፌስቶ ሳትተች ቀስ ብላ ነው የምትመታው ጎንደር ያረሰውን ለጎጃም ካልሸጠ የሸዋ አባት ልጁን ለትግሬ ካልዳረ ያለች ምትሄደው አላት አይደል ይሄ አሁን ያለንበትን ጣጣ ገና በ90ዎቹ ቁጭ ብሎ ማሰብ ማለት ነው የጂጂ ሙዚቃዎች ከሀገር ውስጥ እስከ ባህር ማዶ ፊልም ማጀቢያ ሆኖ አገልግሏል ላቢነትም ያህል በሀገር ውስጥ ኢትዮጵያ የተሰኘው ሙዚቃ ላልተበሰም በፊልም ማጀቢያ አንጀሊና ጆሊ የሰራችው ቢዮንድ ቦርደር ዓለም አቀፍ ፊልም ማጀቢያ ሆኖ አድምቆ ከዚህ ባለፈ ጂጂ ሙዚቃ ለአፍሪካ ህብረትና ዓለም አቀፍ መድረኮች ማድመቂያና መልእክት ማስተላለፊያ መሳሪያ ሆኖም ቆይቷል ሲል ጋዜጠኛ ጥበቡ በለጠ አሞካሽቷል ክብራትና ክብራ አድማጮቻችን ዛሬ በዚህ ዝግጅት ስለ ጂጂ አንስተን የምንጨርሰው አይደለም ብቻ ባለፈው ሐምሌ 13 2015 ዓ.ም የእንጂባራ ዩኒቨርሲቲ ሰራቻቸውን ስራዎች በማጥናትና ክብር በመስጠት የክብር ዶክተሬት ይገባታል በማለት ባልተገኘችበት ለቤተሰቧ አስረክቧል ታዲያ ቢዘገይም ይገባታል እንላለን ቸርቅ ተመንያል አንዱ ዜማ ጀባን በላቸው ሰላም